እርግዝና በሴት ልጅ ህይወት ውስጥ እጅግ አስደሳች ቢሆንም ብዙ የጤናና የቆዳ ለውጦች የሚታዩበት ወቅት ነው። ታዲያ እነዚህን ለውጦች በቀላሉ ለመቆጣጠር በቤታችሁ ውስጥ የሚገኝ የወይራ ዘይት ድንቅ መፍትሄ እንደሆነ ያውቃሉ? የወይራ ዘይት ለእርጉዝ ሴቶች የሚሰጠውን 5 ከፍተኛ ጥቅሞችና እንዴት መጠቀም እንዳለባችሁ በዝርዝር እናያለን። በተለይ በቪዲዮ መጨረሻ ላይ የምነግራችሁ እጅግ ወሳኝ ነጥብ ከወሊድ በኋላ የሚመጣን የቆዳ መበላሸት ለመከላከል ወሳኝ ነው። እስከ መጨረሻው አብራችሁን ቆዩ። የወይራ ዘይት በውስጡ የያዘው ኦሜጋ 3 ቫይታሚን ኢ እና ጤናማ ስብ ሄልዚ ፋትስ ምክንያት ፈሳሽ ወርቅ ተብሎ ይጠራል። ይህ ዘይት ለእናቲቱ ብቻ ሳይሆን በማህፀን ውስጥ ላለው ጽንስም ያለው ጥቅም እጅግ ከፍተኛ ነው። ከያዛቸው ጥቅሞች መካከል እነዚህ 5ቱን የምነግራችሁ ይሆናል። አንደኛ፣ ለጽንሱ የአእምሮና የሰውነት እድገት። የወይራ ዘይት በውስጡ ከፍተኛ ኦሜጋ 3 ፋቲ አሲድ ይዟል። ይህ ንጥረ ነገር በማህፀን ውስጥ ላለው ህፃን የአእምሮ እድገትና ለአይኑ ጤንነት በጣም አስፈላጊ ነው። ጥናቶቹ እንደሚያሳዩት በእርግዝና ወቅት የወይራ ዘይትን በምግባቸው ውስጥ የሚያካትቱ እናቶች በሚወልዱት ህፃን የተሻለ የማሰብና የመማር ብቃት ይኖረዋል። ይህ በጥናት የተረጋገጠ ተግባር ነው። ሁለተኛ፣ የቆዳ መለጠጥ። ይህ ለብዙ እናቶች ትልቅ ጭንቀት ነው። ሆድ እያደገ ሲሄድ ቆዳ ይለጠጣል። ይህም የማሳከክና የጥቁር መስመሮች ስሜት ያመጣል። የወይራ ዘይት በቫይታሚን ኢ የበለጸገ ስለሆነና ቆዳ እንዲለጠጥ እርጥበት እንዲያገኝ ያደርጋል። አጠቃቀሙ በየቀኑ ከታጠባችሁ በኋላ ወይንም ደግሞ ሻወር ከወሰዳችሁ በኋላ ዳሌያችሁን፣ ጡታችሁንና ሆዳችሁ አካባቢ በወይራ ዘይት ቀስ እያላችሁ ማሳጅ አድርጉት። ሶስተኛ፣ የሆድ ድርቀትን ማቃለል። በእርግዝና ወቅት የሆርሞን መለዋወጥ የምግብ መፈጨት ስርዓትን በማዘግየት የሆድ ድርቀት ያመጣል። የወይራ ዘይት እንደ ተፈጥሯዊ ማለስለሻ ሆኖ ያገለግላል። ጧት ጧት 1 የሾርባ መንኪያ የወይራ ዘይት በምግብ ውስጥ በመጨመር ወይንም በባዶ ሆድ መውሰድ አንጀታችንን በማለስለስ ሰላም ይሰጣል። አራተኛ፣ የደም ግፊትንና ኢንፌክሽንን መከላከል። በእርግዝና ወቅት የደም ግፊት መጨመር ለአደጋ ሊያጋልጥ ይችላል። የወይራ ዘይት ደም ስሮችን በማለስለስ የደም ግፊት እንዲረጋጋ ይረዳል። በተጨማሪም በውስጡ ያሉት አንቲኦክሲደንትስ የሰውነትሽን በሽታ የመከላከል አቅም በማሳደግ እናቲቱን ከኢንፌክሽን ይጠብቃሉ። አምስተኛ፣ ለፀጉር ጤንነትና ለውበት። ብዙ እናቶች በእርግዝና ወቅት ፀጉራቸው እንደሚሰባበር ወይንም እንደሚነቃቀል ይናገራሉ። የወይራ ዘይትን ለፀጉር ቅባትነት በመጠቀም ፀጉር እንዳይደርቅና ብርታቱን ጠብቆ እንዲቆይ ያደርጋል። ምንም እንኳን የወይራ ዘይት ጠቃሚ ቢሆንም ጥቂት ነገሮችን ግን ማወቅ አለባችሁ። አንደኛ፣ የምትገዙት ዘይት ኤክስትራ ቨርጂን መሆኑን እርግጠኛ ሆኖ። ሁለተኛ፣ በጣም ከመጠን በላይ መውሰድ የሆድ ቁርጠት ሊያመጣ ስለሚችል በመጠኑ መጠቀም ይመከራል። ማንኛውንም ለውጥ ከማድረጋችሁ በፊት ግን ሐኪማችሁን ወይንም ደግሞ የቅርብ ዶክተራችሁን ማማከር እንዳትረሱ። ለእናትና ለልጃችሁ ጤንነት የወይራ ዘይትን ዛሬውኑ የቤታችሁ አካል አድርጉት። ይህ መረጃ ለብዙ እናቶች ስለሚጠቅም ሼር ማድረጋችሁን አትርሱ። ለየት ያለ የጠቀማችሁ ነገር ካለ በኮሜንት ላይ አጋሩን። ቪታሊቲ አምሃሪክን ሰብስክራይብ በማድረግ የጤና አማካሪዎ አድርገው ይምረጡ። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልኝ።